የብዝሃ ማንነቶች መገኛ በሆነችው ኢትዮጵያ የሃላባ ብሔረሰብ የዘመን መለወጫ በዓል ሴራ በሃላባ ቁሊቶ ከተማ በድምቀት ተከብሯል። ሴራ ለየት የሚያደርገው የራሱ የሆነ የጊዜ አቆጣጠር፣ የደስታና የሐዘን እንዲሁም የመረዳዳት የአብሮነትና የሰላም ስርዓቶች ያሉት እንደሆነ ይነገራል። በበዓሉ መክፈቻ መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ባለፉት ዓመታት የሃላባ ሕዝብ ባህልና እሴቱ ተከብሮለት በመኖሩ እኩል የልማት ተጠቃሚ ስለመሆኑ ይገልጻሉ። የጀመርነው ሁለንተናዊ ብልጽግና ጉዞ ዘላቂ ሰላምን ማስፈን፣ በሚዛናዊ አስተሳሰብ መቃኘትን፣ የወንድምና የእህትማማችነትን እሴቶች ማጽናትና እንዲሁም ተግቶ መስራትን የሚሻ ነው። ስለሆነም ለሰላማችን ዘላቂነት፣ ለልማታችን መፋጠን፣ ለዲሞክራሲ ማበብ መላው የክልላችን ህዝቦች የጀመራችሁትን ድጋፍ ተጠናክሮና አጠናክራችሁ እንድትቀጥሉ በአክብሮት እጠይቃለሁ። ሁለንተናዊ ብልጽግና በጋራ መቆምን እንደሚጠይቅ በመግለጽም ለጋራ እድገት በአንድነት እንቁም የሚል ጥሪያቸውን አስተላልፈዋል። ከፋፋይ ትርክቶችን በማድረግ አብሮነትን የሚያጸና የጋራ ትርክት፣ የጋራ ህልምና የጋራ ተጠቃሚነትን ለማጠናከር በጋራ እንድንቆም በዚህ አጋጣሚ ጥሬን አስተላልፋለሁ። የኢፌዴሪ የባህልና ስፖርት ሚኒስትር ዴኤታዋ ወይዘሮ ነፊሳ አልመህዲ የሃላባ ሴራ መደጋገፍን አብሮነትንና አንድነትን የሚያጠናክር ባህል ስለመሆኑ ይገልጻሉ። እናም መሰል ባህላዊ ሀብቶች ለሀገራዊ ብልጽግና ጉልበት እንዲሆኑ ከማድረግ ረገድ ሚኒስቴር መስሪያ ቤቱ እየሰራ የሚገኘውን ስራ አጠናክሮ እንደሚቀጥል አስታውቀዋል። የሃላባ ብሔረሰብ ዘመን መለወጫ የሴራ ስርዓት ያቀፋቸውን ባህላዊ ገጽታዎች ሳይበረዝ ለትውልድ እንዲተላለፍ መስሪያ ቤታችን ከምንም ጊዜውም በላይ በትኩረት እንደሚሰራ እያረጋገጥ የማህበረሰቡን መስተጋብር ማሳደግና ሀገራዊ እድገትን ለማፋጠን በተለይ ከምሁራንና ከብሔረሰቡ ትልቅ የቤት ስራ ኃላፊነት እንዳለበት ማሳሰብ እወዳለሁ። የሃላባ ዞን አስተዳደር አቶ ሙዲን ሁሴን ኢትዮጵያ በብዝሃነት የደመቀች ምድረ ቀደምት ሀገር ሆና ሳለ ለራስ ባህል ይሰጥ የነበረ የወረደ አመለካከት ዜጎቿን ለመከፋፈል ዳርጎ እንደነበር አስታውሰዋል። ዛሬ የታሪክ ተቀይሮ በራስ አቅም ለማደግ ለሚደረገው ጥረት ጉልበት እንደሆነው ይገልጻሉ። በመደመር መንግስት ለሀገር በቀል እውቀቶችና እምቅ አቅሞችን የተሰጠው ትኩረት በራስ ለማበልጸግ ያለንን ጽኑ ማሻት ይገልጻል። ለባህላዊና ለባህላዊ እሴቶች ትግበራ የተፈጠረው መደላደል በትላንት ወረት በዛሬ ድልና በነገ ተስፋችን ማዕከል ያለውን ቁርኝት ለማዳበር የጀመርነውን ጉዞ ጠንካራ ሀገረ መንግስት ለመገንባት ያለንን ብሩህ ጅማሮ አመልካች ነው። የሃላባ ብሔረሰብ የዘመን መለወጫ በዓል ሴራን ለመጪው ትውልድ ለማስተላለፍ የተጀመረው ጥረት ተጠናክሮ እንደሚቀጥልም ነው የገለጹት። በበርካታ ገጸ በረከቶች የታደለችው ኢትዮጵያ ለዜጎቿ የተመቸች ትሆን ዘንድ የወል ትርክትን በማጽናት ረገድ የቤት ስራው የሁሉም ሊሆን ይገባልም ባይ ናቸው። የህዝብ ልማቶችን እውን ለማድረግና ለማበልጸግ በአንድነት መተባበር የግድ ይለናል። ጊዜው አስቸጋሪ በመሆኑ ከሚከፋፍሉንና ከሚነጣጥሉን ኃይሎች ራሳችን በመጠበቅ ለተለያዩ በሬ ወለድ ወሬዎች ጆሮ ሳንሰጥ አንድነታችን አጠናክረን እንድንቀጥል አደራ ይላለሁ።